ብሪፍ በጣም ብሪፍ ለመሆን እሞክራለሁኝ ምክንያቱም ብዙ ሰዓት ስለሄደ ምናልባት የሚጾሙ ሰዎች እዚህ ውስጥ ሊኖሩ ስለሚችሉ ቶሎ ወደ ቤታችን ለመሄድ ምናልባት ፊት ዶክተር ግርማም እንዳለ ስፒከሮቹ ሲያነሷቸው በጣም በተደጋጋሚ የሚነሱ ነገሮች ነበሩ። በተለይ አሁን የመጨረሻው ዶክተር ሙሉቀን ሲያወራ እንደ ስለ ሞራል ሃዛርድ ስለ ፍራውድ አጠቃላይ ደግሞ ስለ ኮላቦሬሽን ኢምፓክት ከመጀመሪያ ከኦፕኒንግ ስፒቹ ጀምሮ ሲነገር የነበረው ነገር ክሪቲካሊ እንዴት ኢምፖርታንት እንደሆነና በምን አድሬስ ልናደርግ ፕላን እያደረግን እንደሆነ እንደዚህ ግሩፕ በተወሰነ መንገድ ሜንሽን ለማድረግ ሞክራለሁ። ስለዚህ የእነዚህ ነገሮች በሙሉ ሶሉሽን ይሆናል ብለን ካሰብነው ነገርና እኔ ፐርሰናሊ ከኤክስፒሪየንስም ጭምር this kind of thing is very close to my heart. like በጤና ሲስተም ላይ ቆይተናል። የሄልስ ፋሲሊቲዎች ኮላቦሬሽን የሄልስ ፋሲሊቲዎች አንድ ላይ መስራት ኢንተግሬሽን ምን ያክል ፓወርፉል እንደሆነ በተለያዩ ፕሮግራሞች ስላየ ነው። ይሄን ለዚህ ፕራይቬት ሄልዝ ኢንሹራንስ ሊኖረው የሚችለው ሚኖረው የሚችለው ኢምፓክት በተወሰነ መንገድ ኢንትሮዲውስ ለማድረግ ሞክራለሁኝ። ፋሚሊ ሜዲካል ኔትወርክ እንግዲህ በእኛ ሀሳብ በአንድም በሌላ በኩል የፋሚሊ ኢንሹራንስ ኦውን የሚያደርጉ ካምፓኒዎች ሆነው ስትሮንግ የሆነ ኔትወርክ አክሮስ ዘ ካንትሪ ኤስታብሊሽ እናደርጋለን ብለን ነው የምናስበው። የዚህ ሜጀርሊ ፊት ሲነሳ የነበረው አፎርዴብል የሆነ ሃዛርድ ፍሪ የሆነ ፍራውድ ፍሪ የሆነ ሄልት ሰርቪስ ፕሮቫይድ ለማድረግ የሚያስችል የዚህ የፋሚሊ ሄልዝ ኢንሹራንስ ባክቦን ሊሆን የሚችል ኢንስቲቱሽን ወይም ደግሞ ኢንስቲቱሽናል ኔትወርክ ስታብሊሽ ለማድረግ የታሰበ ነው። ይሄ ኔትወርክ እንግዲህ በተወሰነ መንገድ ለፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ፖሊሲ ሆልደርስ ቴይለርድ የሆነ ሰርቪስ የሚሰጡ አሁን ፊት ሲባል የነበረው ከጄኔራል ሰርቪስ ፕሮቪዥኑ በተወሰነ መንገድ ቴይለርድ ሆኖ ኳሊቲውን ኮምፕሬሲቭነሱም በጠበቀ መልኩ ሰርቪስ መስጠት የሚችሉ ኔትወርክ ኦፍ ፋሲሊቲ ኢትዮጵያ ውስጥ ፕሮዲስ አድርጎ ይሰጠናል ብለን እናስባለን። ለምን አስፈለገ የሚለው አይ ቲንክ አብዛኛው ነገር ከዚህ በፊት ከኦፕኒንግ ስፒች ጀምሮ በተነገሩ ሰዎች ስለተነገረ እኔ ብዙ ሰዓት አልወስድም። ግን ሄልስ ኬር ኢትዮጵያ ውስጥ ኮስቱ ትንሽ ቢመስላንም ከሌሎች ሀገሮች ጋር ሲነጻጸር ሰርቪስ ፎር ፊ ፔመንት ፎር ፊ ፎር ሰርቪስ ሂውጅ አይደለም። ግን ደግሞ ከኢትዮጵያ ከማህበረሰብ ኢኮኖሚክ ሶሻል አንጻር ሲታይ ግን ኤክስፔንሲቭ ነው፣ እያየን ነው። አይ ቲንክ ብዙዎቻችን በመስሪያ ቤታችን ለጓደኞቻችን ለሕክምና ገንዘብ በቅርብ ቀን ነው ያዋጣ ነው ብዬ ነው ማስበው። በየመንገዱ በመኪና ላይ ተቀምጦ ለሕክምና የሚለምን ሰው በጣም ብዙ ነው። ሶሻል ሚዲያ ላይ ኢትስ አ ኮመን ፕራክቲስ ለሕክምና መለመን። አሁንም ሪሰንትሊ የሚሄዱ በጣም ብዙ ሪኩዌስቶች አሉ። ኢቭን የእኛም ሐኪሞች ሳይቀር ታመው ሲለመን ያው ኮመን ነገር ነው የምናየው። ስለዚህ ይሄን ስለሆነ የነዚህ ኔትወርክ ኦፍ ሄልስ ፋሲሊቲስ መኖር አፎርዳቢሊቲን በተወሰነ መንገድ ያሻሽላል። ምክንያቱም እነዚህ ኔትወርኮች በአንድም በሌላ በኩል የፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ኦነር ናቸው፣ የዚህ ካምፓኒ ባለቤቶች ናቸው። ሶ ፊድ የተባለ ሞራል ሃዛርድ የፍራውዱ ነገር ሲስተማቲካሊ ከአብዛኛው ፔሸንት ዲል የሚያደርገው ከካምፓኒ ኦነር ጋር ነው። ስለዚህ እሱ ነገር አንደኛው እንግዲህ ስትራቴጂ ሎንግ ተርም ስትራቴጂ ብለን ያስቀመጥነው ይሄ ነው። ምክንያቱም አብዛኛው ፊት ዶክተር ግርማም ሲያቀርበው እንደነበረ ኦልሞስት ኒርሊ ሞር ዛን ሃፍ ኦፍ የዚህ ካምፓኒ ኦነር ሄልት ፋሲሊቲዎች እንደሆኑ በዚሁ እንድታስቡት ብዬ ነው። እንግዲህ ሌላኛው ኢፊሸንሲ ነው። እንግዲህ በኢትዮጵያ ውስጥ አንዱ ትልቁ ችግር አብዛኛው መድኃኒት የሕክምና መሳሪያ ከሀገር ውጭ ነው የምናመጣው፣ ገዝተን ነው የምናመጣው። አሁን ባለው ሁኔታ እያንዳንዱ ሄልት ፋሲሊቲ ለየራሱ ነው ዲል እያደረገ ኔጎሽት እያደረገ እየገዛ ያለው። እንግዲህ ይሄ ማለት ምን ማለት እንደሆነ አይ ቲንክ የሚጠፋቸው ቢስ መንግስት እንደውም የተሻለ ስማርት ነው። የመንግስት ፕሮኪውርመንት አሁን አብዛኛው የመድኃኒትና የሕክምና መሳሪያ ፕሮኪውርመንት በአንድ ኢንስቲትዩሽን ለማድረግ ይሞክራሉ። ፕራይቬቶች ግን ኢንዲቪጁዋሊ ነው ዲል የሚያደርጉትና ይህን ኔትወርክ ሰክሰስፉሊ ስታብሊሽ ተደርጎ ፈንክሽን ማድረግ የሚችል ከሆነ ፕራይቬት ሴክተሮች ኔጎሽትድ የሆነ ፑልድ ፕሮኪውርመንት ማድረግ ይችላሉ ነው። ስለዚህ በዚህ ሂዩጅ የሆነ ኦፕሬሽናል ፋይናንሻል ኮስት ሴቭ ማድረግ እንደሚችሉ አይ ቲንክ የሚጠፋቸው አይመስለኝም። አብዛኞቻቸው የጤና ተቋማት እና የሌሎችም ድርጅቶች መሪ ሆናቸው ስለምትሰሩ ማለት ነው። ከዛ እንግዲህ ፊት ተደጋጋሚ ሲባል እንደነበረው የፕራይቬት ሴክተራችን እድሜው በእድሜ ደረጃ በጣም ነው ኦልድ ባይሆንም አሁን ግን ሼሩ በጣም ሂውጅ እየሆነ ነው። ሄልት ሰርቪስ ዴሊቨሪ ላይ አሁን አዲስ አበባ ውስጥ ከ50% በላይ እየወጣ ነው የፕራይቬት ሄልት ሰርቪስ ክላየንት ብዛቱም ሼሩም
ትልልቅ ከተሞች ላይ በጣም እያደገ ነው። በዚህ ጊዜ የሰርቪስ ፕሮቪዥኑ ከፋይናንሱ ጋር ማገናኘት ካልቻለን በተለይ ደግሞ እንዳሁን ባለንበት የግሎባል ፈንዲንግ ቻሌንጅ ውስጥ በገባበት ሪስክ ውስጥ በገባበት ግሎባል ሄልዝ ኢን ጄነራል ሪስክ ውስጥ በገባበት ሁኔታ ሰርቪስ ፕሮቪዥን ከፋይናንስ ጋር እንዲገናኝ ካላረግ ነው በጣም ሂዩጅ ፕሮብለም ሄድ ኦፍ አስ እንዳለ ማየት ይቻላል። እንግዲህ አሁን የዩኤስኤድ እና ሪሌትድ ፈንድ ከት ጋር ተያይዞ ትልልቅ ፕሮግራሞች ግሎባሊ እንደ ቻሌንጅ እየሆኑ እንደሆነ እያየን ነው። ስለዚህ ኢትዮጵያ ፕራይቬት ሴክተር ከውስጡ የሚወጣ ገንዘብ ራሱን የሚያሻሽልና የሚያሳድግ ገንዘብ መፍጠር መጀመር አለበት። ስለዚህ ይሄን ሰርቪስ ፕሮቪዥን ከፋይናንስ ጋር መገናኘቱ አይ ቲንክ ኢምፓክቱ ሎንግ ላስቲንግ ነው። ሎንግ ላስቲንግ እና ወደ ናሽናል ሬዚለንስ ወደ ናሽናል ምንድነው ሰልፍ ራስን ወደ መቻል የሚያሳድግ ነገር እንደሆነ አይ ቲንክ ኢማጂን ማድረግ ትችላላችሁ። ከዚህ ውስጥ ፊት ዶክተር አስቻለው ሜንሽን ሲያደርግ እንደነበረው እንግዲህ ከዚህ ምንድነው ኦብጀክቲቭ ላይ አቺቭ ልናደርግ የምናስበው ከዚህ ስትሮንግ ሜዲካል ኔትወርክ ብለን ካሰብነው አንደኛው ስትሮንግ የሆነ ኮላቦሬሽን ፕራይቬት ሴክተሩ ኔጎሽት የማድረግ ፓወሩን ማሳደግ ኢንዲቪጁዋል ኔጎሽት ከሚያደርግ ገንዘብ ይዞ ግን ተደራጅቶ በኔትወርክ ደረጃ ተደራጅቶ ኔጎሽት ማድረግ ከገቨርንመንት ጋር ይችላል። ያን ኔጎሽሽን ማለት ኮላቦሬሽን ማለት ስትሮንግ ኮላቦሬሽን ስታብሊሽ አድርጎ ከጤና ሚኒስትርም ከጤና ቢሮዎችም ከሪጂናል ገቨርንመንት ጋር ኔጎሽት ማድረግ የሚችል የፕራይቬት ሜዲካል ኔትወርክ ወይ የፕራይቬት ሄልዝ ኬር ሜዲካል ኔትወርክ ስታብሊሽ ማድረግ ክሪቲካል እንደሆነ ለዚህም ኢንሹራንስ ካምፓኒ ሰክሰስም ክሪቲካል እንደሆነ ነው ያሰብነው። ሁለተኛው ሲነርጂን ኢንሹር ማድረግ ነው። አንድ ጊዜ እኔ ያን ፐርሰናል ስቶሪ ብነግራችሁ የሕክምና አገልግሎት ዳይሬክተር ጀነራል ሆኜ የሰራ ነበረ ጤና ሚኒስቴር ላይና አንድ ትልቅ የፋይናንሻል ኮንፈረንስ አዲስ አበባ ውስጥ ይደረግ ነበረ ኤዩ እና ኢሲኤ ውስጥ ሁለት የተለያዩ ስብሰባዎች አቴታይ። ከዛ ሜዲካል ሰርቪስ መጡና እንግዲህ ሜዲካል ኢመርጀንሲ ቢገጥም አቴንዲዎች በጣም ኢምፖርታንት ሰው ስለሆኑ ስለዚህ የኢትዮጵያ ሜዲካል ሴታፕ ማየት እፈልጋለን ብለው የገቨርንመንትን የፕራይቬትም የተወሰኑ ፋሲሊቲዎች አዩና እኔ ኦፊስ መጡ። ምን ያክል አክሬዲቴትድ የሆነ ኢንስቲትዩሽን አላችሁ ስጡን እና ምክንያቱም አክሬዲቴትድ የሆነ ኢንስቲትዩሽን ከሌለ ኮንትራት አውት ማድረግ አንችልም። ከዛ it was a very difficult question to answer at that moment። በተቀላላ በሙሉ አክሬዲት የሆነ ኢንስቲትዩሽን ፕራይቬትም ፐብሊክም ሜንሽን ማድረግ አልቻልንም ነበር በወቅቱ። አሁንም እርግጠኛ አይደለሁም ምን ያክል ኢንስቲትዩሽን አክሬዲቴትድ ኦፊሻሊ አክሬዲቴትድ ሆኖ ናሽናሊም ኢንተርናሽናልም እንዳለን። ስለዚህ ይሄ ሲነርጂ ይፈልጋል፣ አንድ እርስ በራስ መደጋገፍ ይፈልጋል፣ ከጤና ሚኒስትር ጋር ስትሮንግሊ መስራት ይፈልጋል። ሪሰንትሊ ደግሞ ጤና ሚኒስትር ሮድማፕ አውጥተዋል የአክሬዲቴሽን ማውጣት። ስለዚህ እነዚህ ነገሮች ስሩ ፋሚሊ ሜዲካል ኔትወርክ ኢንሹር ማድረግ እንችላለን የሚል ትልቅ የሆነ ምኞት አለ። ስለዚህ ይሄ ግን የሁላችንም ድጋፍና አንድ ላይ መስራት ኢምፖርታንት እንደሆነ ታስቦበት ማለት ነው። ፑልድ ፕሮኪርመንቱ በደንብ አንስቼዋለሁ። ሌላኛው በጣም ለሁላችን ሁልጊዜ ኢንዲቪጁዋሊ ዋን ቱ ዋን በተለይ ይሄ ስፔስ ላይ ይሄ ኢኮሲስተም ላይ ያለን ሰዎች ስንነጋገር የምናነሳው ነገር አለ። ለምሳሌ ያኔት ብትሄዱ ወይም ደግሞ ዋሽንግተን ብትሄዱ ወይም አሚን ብትሄዱ ሁሉም ሆስፒታሎች የየራሳቸው ቤስት ኤክስፒሪየንስ አላቸው። ቤስት ኤክስፒሪየንሶች አላቸው በሆነ ኤሪያ። እነዛ ቤስት ኤክስፒሪየንሶች ግን እንደ አገር ዶክመንት ተደርገው ሼር ሰርኩሌት የሚደረግበት ፕላትፎርም የለን። ስለዚህ የሆነ ቦታ ተሞክሮ ጥሩ ሰርቪስ፣ ጥሩ ኳሊቲ፣ ጥሩ ማነው ሞርታሊቲ ሞርቢዲቲ የቀነሰ እንኳን ኢኖቬሽን ኖሮ አክሮስ ዘ ፕራይቬት ሴክተር ስፕሪድ የሚደረግበት ሼር የሚደረግበት ፕላትፎርም የለንም። በተወሰነ መንገድ የተወሰኑ ሙከራዎች አሉ፣ ግን ሰክሰስፉል አይደሉም። ስለዚህ እነዚህ በገንዘብ የተደገፈ ኔትወርክ ሲሆን ደግሞ ይሄን ሊቨሬጅ ማድረግ ይቻላል፣ ይሄን ሲነርጂ ማምጣት እንችላለን የሚል ስትሮንግ የሆነ ማለት ፍላጎትም አንደርስታንዲንግም አለ፣ ኢንትረስቱም አለ። አይ ቲንክ ብዙዎቻችሁም ሰፖርት የምታደርጉት ይመስለኛል። ከዚህ በፊት የተለያዩ ኤፈርቶች ተደርገዋል። አላያንስ ክሬት ማድረግ፣ ተቋማት በራሳቸው እንዲደጋገፉ፣ ሪሶርስ እንዲሼር እንዲያደርጉ በተለያየ ጊዜ እንደተሞከረ አይ ቲንክ ታስባላችሁ። ይሄ ነገር አዲስ ኤክስፒሪየንስ አይደለም፣ እያወራን ያለን ግሎባሊ በጣም ረጅም ዓመት የቆየ ኤክስፒሪየንስ ነው። የሄልስ ፋሲሊቲ ኔትወርክ የሄልስ ፋሲሊቲ ስትሮንግ ኔትወርክ አሁን አንዳንድ ሀገር ላይ ወደ ዩናይትድ ስቴትስ ብዙዎቻችሁ አይታችሁ ሊሆን ይችላል። ሄልስ ኬር ኔትወርክ ካልሆነ እኮ ሰርቪስ ፕሮቫይድ የማይደረግበት ስታተስ ነው አሁን ያለው የሆነ የሄልስ ኬር ኔትወርክ አባል ካልሆነ ሄልስ ፋሲሊቲዎች። ዩሮፕ ላይ ይሄ ሂዩጅሊ በቃ ረጅም ዓመት የቆየ ነው። አፍሪካ ውስጥ ብንመጣ ሳውዝ አፍሪካ በጣም ስትሮንግ የሆነ ሜዲካል ኔትወርክ ፕራይቬት ሴክተር ላይ ያላቸው። ኬንያ እዚህ ጎረቤታችን አብዛኛው ሰርቪስ በኔትወርክ ነው ፕሮቫይድ እያደረጉ ያሉት። ይሄ ባለመሆኑ ምናልባት ዶክተር አስቻለው ፊት ሜንሽን ሲያደርገው ነበር የፕራይቬት ሴክተር ኢንጌጅመንት ካፒታል ሲቲዎች ላይ
ታግቶ የምናይበት አሁን አዲስ አበባ ላይ ታግቶ በቃ ታጭቆ ልክ ወጣ ስትሉ ፕራይቬት ሴክተር የማታገኙበት ሀገር እየመሰለ ነው። ወይም ደግሞ ትልልቆቹ ከተሞች ሐዋሳ፣ ባህር ዳር፣ መቀሌ ቢበዛ ከዛ አንድ ስቴፕ መውረድ ብትፈልጉ ፋሲሊቲ የማታገኙበት አይነት ሲቹዌሽን ነው አሁን ያለው። ስለዚህ ይሄን ኔትወርክ ስትሮንግ አድርገን ማምጣት ከቻልና የግሎባል ኤክስፒሪየንስም ካየን ኮላቦሬሽንን፣ ኮስት ኤፊሽንሲን፣ ኢኖቬሽንን፣ ኢንተግሬሽንን አይ ቲንክ ኢዚሊ ፕሮሞት ማድረግ የሚችል ስትሮንግ ኔትወርክ ነው ስታብሊሽ እያደረግን አክቹዋሊ ስታብሊሽድ ነው ዛሬ ኢንዶርስ አድርገን ይህን ማቹር የምናደርግበት ነው ብዬ ነው የማስበው። እንግዲህ ከፋሚሊ ሄልዝና ላይፍ ኢንሹራንስ ይሄ ፋሚሊ ሜዲካል ኔትወርክ እኛ የምንለው የፋሚሊ ሄልዝ ላይፍ ኢንሹራንስ ሰክሰስ ዲተርማይን የሚያደርግ ኪ ስትራቴጂ ነው ብለን ነው ኤዝ ዲተርሚናንት ፋክተር ስትሮንግ ሜዲካል ኔትወርክ መኖር። እነዚህ ሜዲካል ኔትወርክ ደግሞ የኢንሹራንስን ኦውነር ሆነው መገኘታቸው ለፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ሰክሰስ፣ ፕሮፊታቢሊቲ፣ ሰስቴናቢሊቲ ኪ ባክቦን ብለን ነው የምንወስደው። ሶ አወር ኢንቨስትመንት ኢዝ ሂውጅ ኦን ዘ ኤሪያ። አብዛኞቻችሁም እዚህ ያላችሁ ዌል ኤክስፒሪየንስ ሊሆናችሁ ሄልዝ ፋሲሊቲ ኦን የምታደርጉ ሰዎች አይ ቲንክ ይሄንም አይዲያ ባይ ያደረጋችሁት ይመስለኛል። ይሄ ግን ይሄ በመሆኑ ፊት ሲነሱ የነበሩ አብዛኞቹ ነገሮች ቻሌንጅ ማድረግ እንችላለን ኢዝሊ ብለን ነው የምናስበው። ሄልት ሰርቪሱ ዳይሬክት አክሰስ እንዲሆን ስፔሻሊ ለፖሊሲ ሆልደሮች በቅርብ ከሚኖሩበት አካባቢ በጣም ብዙ ሳይርቁ ሌሎች ኦፕሬሽን ኮስት ሳያወጡ ወደ 7 ከተሞች ያሉ ሄልት ፋሲሊቲዎች ኢንሮል አድርገናል። ስታቱስን ኋላ ስነግራችሁ ታዩታላችሁ። ስለዚህ እነዚህ ፋሲሊቲዎች በቅርብ ኦፕሬሽናል ኮስት ሚኒማይዝ ባደረገ መልኩ ሪፈራል ኔትወርክ ክሊር በሆነ መልኩ ለፖሊሲ ሆልደሮች ሰርቪስ መስጠት የሚችሉበት ሁኔታ ይፈጠራል ብለን እናስባለን። ሁለተኛ ኦነርሺፑን ያው አውቶማቲክ አንድ ኤክስ ፕራይቬት ፋሲሊቲ የፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ኦነር ከሆነ ካምፓኒ ኦነርሺፕ ነው። ስለዚህ አንዱ ጎሉ ነው ይሄን ኢንሹራንስ ካምፓኒ ሰክሰስፉል ሆኖ ማየት፣ ፕሮፊታብል ሆኖ ማየት፣ ሰስቴኔብል ሆኖ ማየት ለእያንዳንዱ ሄልዝ ፋሲሊቲ እንደ አንድ ኦብጀክቲቭ አድርገው ነው የሚያዩት። ስለዚህ ይሄ ሲባል ምን ማለት ነው? ለፖሊሲ ሆልደሮቹ በጣም ታይምሊ የሆነ ፔሸንት ሴንተር የሆነ ኬር ይሰጣሉ። አት ሴም ታይም ደግሞ ፍራውድ ሌሎቹ አቢዩዞች እንዳይኖሩ ፕሮቴክት ያደርጋሉ። ሌላኛው ደግሞ ክሌምና ሌሎቹ ኢንትሮዲውስ ለማድረግ የምናስባቸው ቴክኖሎጂዎችን አብዞርብ ለማድረግና ውስጥ ካሉ እነሱ ከሚጠቀሟቸው ቴክኖሎጂዎች ጋር አዶፕት የማድረግ ፍሌክሲቢሊቲው ኦፕን ይሆናል ማለት ነው። ስለዚህ ለፋሚሊ ሄልዝ ኤንድ ላይፍ ኢንሹራንስ ሂዩጅ የሆነ የኦፕሬሽናልም የሰክሰስ ኤሌመንትም ሆነው እንደሚቀጥሉ ተስፋ እናደርጋለን። ስለዚህ ይሄ በመደረገው አት ዘ ኤንድ ኦፍ ዘ ዴይ የሄልዝ ኬር አውትከሙን ይሻሻላል። የሄልዝ ኬር አውትከም ሲሻሻል ክላይንት ሳቲስፋክሽን አውቶማቲካሊ ይሻሻላል ነው። ያው ይሄ ሊኒየር ነው ሪሌሽንሽፓቸው። ሞት ከቀነሰ፣ ዲዛቢሊቲ ከቀነሰ፣ ሞርቢዲቲ አርሊ ማኔጅ ከተደረገ በጤና አገልግሎት ላይ ክላይንቶቹ ፖሊሲ ሆልደሮቹ ኢምፓክት ይኖራቸዋል። ይሄ እንደውም እኛ ኮንቨርሴሽን ስናይና የተወሰኑ ዴስክ ሪቪዎች ስናደርግ በኔትወርክ ውስጥ ያለን መሻሻል ኢንዳይሬክትሊ ከኔትወርክ ውጭ ያለም ሄልዝ ኬር ፑሽ ኤሌመንት ይሆናል። ምክንያቱም ኢትዮጵያ ውስጥ ኢንትሮዲውስ መደረግ ያለባቸው ያልተደረጉ በጣም ብዙ ነገሮች አሉ። ምንፈልጋቸው በተለይ ፕራይቬት ሴክተር ላይ መንግስት ሴክተር ላይ የሚሞክራቸው ኦፕሬሽን ስታንዳርዳይዝ ማድረግ፣ ክሊኒካል ፕራክቲስን ስታንዳርዳይዝ ማድረግ፣ አውትከምን ስታንዳርዳይዝ ማድረግ፣ ፕሪዲክቲብል የሆነ አውትከም መኖር፣ እነዚህ ነገሮች በእኛ ፋሚሊ ሜዲካል ኔትወርክ ውስጥ ፕራክቲስ ማድረግ ከቻለን በፑሽ ፓክ ዙሪያ ያሉት ከኔትወርክ ውጭ ያሉትም የሄልዝ ኬር ከቨሬጅም ማነው ፕሮቪዥኑም ኢንዳይሬክትሊ አፌክት ያደርጋል። ስለዚህ እንትኑ ምንድነው ኢምፓክቱ አንድ ቦታ የተቀመጠ አይደለም የሚል ሂዩጅ የሆነ ሆፕ አለን። ጊዜ ሊወስድ ይችላል፣ ግን እንደሚሆን እርግጠኞች ነን። የት ነው አሁን ያለው ምን ላይ ደርሰናል የሚለው ማየት ከፈለጋችሁ አይ ቲንክ ፋሚሊ ሄልዝ ኢንሹራንስ ከ40 በላይ ሄልዝ ፋሲሊቲዎች ኦን ያደርጉታል። ከ40 በላይ ሄልዝ ፋሲሊቲዎች ሼር ገዝተዋል። እዛ አይ ቲንክ ይሄ ሂዩጅ ነው። በፕራይቬት ደረጃ ከ40 በላይ ሆስፒታል፣ ስፔሻላይዝ ሴንተርስ፣ ክሊኒክስ፣ ዲያግኖስቲክ ሴንተር የዚህ ኦን ያደርጋሉ። ዊ ሆፒንግ ይሄ ቁጥር እያደገ ይሄዳል። ዛሬም ከዚህ ሚቲንግ በኋላ ጆይን የሚያደርጉን ፋሲሊቲዎች ይኖራሉ የሚል ጽኑ እምነት አለን። ስለዚህ ይቀጥላል። 7 ሜጀር ሲቲ ውስጥ ያሉ ሄልዝ ፋሲሊቲዎች ሳይኒን አድርገዋል ለዚህ ፋሲሊቲ። ስለዚህ አሁንም የቀሩ ትልልቅ በተለይ ሪጂናል ካፒታል ላይ ያሉ ሄልዝ ፋሲሊቲዎች ሎቢ ማድረግ፣ ዲስከስ ማድረግ፣ ኢሹን ለነሱ ማቅረብ አብዛኛው ሄልዝ ሴክተር ላይ ያለ ባለሙያ ሼር የሚያደርገው አይዲያ ስለሆነ ብዙ ጊዜ ድዌል ያደረገበት የቆየ አይዲያ ስለሆነ አንዳንዴ ለማስረዳትም ከባድ ኮንሰፕት አይደለም ይሄ አንድ ላይ ሆኖ ማደግ የሚለው ኮንሰፕት ማለት ነው። ስለዚህ እሱን ሌሎችም ከተሞች ለመጨመር እየሞከር ነው። ኦል ካይንድ ኦፍ ሄልዝ ፋሲሊቲስ ነው አሁን እስካሁን ድረስ ባለ ፋርማሲቲካል ሴክተር ሳይቀር የዚህ ፋሲሊቲ ውስጥ
ኦነርሺፕ አለ። ምክንያቱም ፊት እንደነገርኳችሁ ፑል ፕሮኪውርመንት ሎካል ማኒፋክቸሪንግ ላይ ይሄን ኢንሹራንስ ካምፓኒ ሰፖርት ማድረግ ይፈልጋል። ምክንያቱም ኮስት ሚኒማይዜሽን ለፕሮፊቱ አንደኛው ቤስ ስለሆነ ማለት ነው። ስለዚህ እንደ አገር ካፓሲቲ ቢልድ ማድረግ በጣም ሂውጅ አድርገን የወሰድነው ሶፋር ላለፉት 1 ዓመት ውስጥ ፕሮቶኮሎችን ዲቨሎፕ ስናደርግ ነበረ። ጋይድላይኖች ዲቨሎፕ ስናደርግ ነበረ። የተለያዩ ፖሊሲዎች ዲቨሎፕ ሲደረጉ ነበረ። ዶክተር ዘሪሁን ዛሬ በትምህርት ምክንያት እዚህ የለም። የውስጥ ደዌ ሐኪም ህንን ያለው እሱ ሊድ እያደረገው በጣም ብዙ ዶክመንቶች ኦልሞስት አልቀዋል ማለት ይቻላል። አንዱ ፋውንደራችን አክቲቭ ፕራክቲሲንግ ክሊኒሻን እሱን ነበር ይሄን ሊድ ሲያደርገው ነበር። ዴይ ቱ ዴይ ካለ ኤክስፒሪየንስ ተወስዶ የተሰሩ ጋይድላይኖች ናቸው። ስለዚህ ፋሚሊ ሜዲካል ኔትወርክ በእኛ ሀሳብ ዊን ዊን ሞዴል ነው። ስፔሻሊ ለፕራይቬት ሴክተር ሂዩጅ የሆነ አርም ነው፣ ባክቦን ነው የሚል ስትሮንግ አንደርስታንዲንግ አለ። ለምን እንደዚህ ያለን? እነዚህ ኔትወርክ ኦፍ ፋሲሊቲስ የራሳቸው ሼር ኦን አድርገው የመሰረቱት ፋይናንሻል ኢንስቲትዩሽን ነው። ፊት ዶክተር ግርማ ሜንሽን ሲያደርገው የነበረው ለፕራይቬት ሴክተር ባክ የሚያደርግ ፋይናንሻል ሴክተር እየመሰረቱ ነው፣ ራሳቸው እየመሰረቱ ነው። ፕራዮሪታይዝ የሚደረጉበት ኢኖቬቲቭ አይዲያቸውን ኢንተርቴን የሚደረጉበት አይዲያቸው ፋይናንስ የሚደረጉበት ስርዓት ራሳቸው ቢልድ እያደረጉ ነው። ስለዚህ ይሄ አውቶማቲካሊ ዊን ዊን ነው ለኔትወርክ ውስጥ ላሉ ፋሲሊቲዎች ብቻ ሳይሆን ኢትዮጵያ ውስጥም ሄልዝ ኢኖቬቲቭ የሆነ የሄልዝ አይዲያ ፋይናንስ መደረግ እንዳለበት በር የሚከፍትም ኔትወርክ ነው ብለን ነው የምናስበው። ስለዚህ this gonna be like a very new concept ለሄልዝ ሴክተሩ የሚል ሂውጅ አንደርስታንዲንግ አለ። ስለዚህ ይሄ ኔትወርክ ውስጥ አንድ ላይ በመስራታቸው በጣም ብዙ ነገሮች ስታንዳርዳይዝ ይሆናሉ። ስፔሻሊ ኦፕሬሽን ስታንዳርዳይዝ ማድረግ እንችላለን። ክሊኒካል ፕራክቲስ ስታንዳርዳይዝ ማድረግ፣ ፔሸንት ፍሎውን ስታንዳርዳይዝ ማድረግ እንችላለን። ሪፈራልና ኔትወርክ ስታንዳርዳይዝ። ስለዚህ ይሄ ማለት ኮስቱን ሚኒማይዝ ማድረግ ይቻላል። ኢቭን ለፖሊሲ ሆልደሮች ቢሰጡት ብቻ ሰርቪስ ሳይሆን ለሩቲን ኮሚኒቲው ለሌላም ሰው የሚሰጡት ኮሚኒቲ በዚህ ኤክስፒሪየንስ ውስጥ በጣም ኢፊሽንት በጣም ሪስፖንሲቭ አድርገው ኮስትን ሚኒማይዝ ማድረግ ይቻላል። ኦፕሬሽን ኮስት ሚኒማይዝ ስናደርግ አውቶማቲካሊ ኢንከምን ማሳደግ ወይም ደግሞ ፕሮፊታቢሊቲ ማሳደግ ቀጥሎ የሚመጣ ነገር ስለሆነ አይ ቲንክ ለኔትወርክ ውስጥ ላሉ ሄልዝ ፋሲሊቲስ በጣም ሂውጅ የሆነ ዊን ነው ብለን ነው የምናስበው። ከዛ ቴክኖሎጂን ሊቨሬጅ ማድረግ ነው። ለምሳሌ አሁን በጣም ሆስፒታል ሄዳችሁ እኔ ቤተሰብ ይታከማለ፣ እናቴን አሳክማለሁ። ከአንድ ፋሲሊቲ ወደ አንድ ፋሲሊቲ ስትሄዱ በወረቀት ተጽፎ ነው ሰመሪ የሚሰጣችሁ፣ በስልክ ዋትሳፕ ላይ ተደርጎ ነው የሚሰጣችሁ። አሁን ፖርቴብል የሆነ ፔሸንት ኢንፎርሜሽን ሪዴብል የሆነ ከአንድ ፋሲሊቲ ወደ አንድ ፋሲሊቲ ይሄ ያልተቆራረጠ ኮንቲኒየስ የሆነ ኢቨን ሜዲካል ኢንፎርሜሽን ከሄዳችሁ ለመታከም ሌክዠሪ የሆነ ነው። አይ ቲንክ ይሄ ነገር አሁን ግሎባሊ የተፈታ የሚመስል አይነት ችግር ነው። ስለዚህ ይሄን በዚህ ኔትወርክ ለመፍታት ሂውጅ እድል ይሰጠናል። ኒው ቤስት ፕራክቲስም ኢንትሮዲውስ ለማድረግ ለኢትዮጵያ ሄልት ሲስተም እድል ይሰጣል የሚል እምነት አለን። እንግዲህ እዚህ ውስጥ ኢንጌጅ ማድረግ የሚሰጣቸው በጣም ብዙ ቤኔፊቶች እንዳሉ ፊት አንስተናል። ግን ምናልባት ካላነሳኋቸው ውስጥ ከስተመር ፑል ክሬት ያደርጋል ይሄ። ምክንያቱም ፖሊሲ ሆልደሮቹ የሆነ ግሩፕ ኦፍ ሄልስ ፋሲሊቲ እንዲሄዱ ፕሮሞት እናደርጋለን። ይሄ ማለት ግን ከዚህ ውጭ መታከም አትችሉ ማለት አይደለም፣ ግን እዛ ውስጥ እንዲቆዩ እናደርጋለን። ሰስቴናቢሊቲን እና ሰስቴናብል የሆነ ሄልስ ፋይናንሲንግም ኢንሹር ማድረግ ይቻላል ማለት ማገዝ ይቻላል። በተለይ ለፕራይቬት ሴክተሩ ፊት ዶክተር ሙሉቀን ካነሳው የናሽናል ኦብጀክቲቭ አንጻር ወይ ከናሽናል ስትራቴጂ አንጻር ፎር ሹር ያን ሰፕሊመንት የሚያደርግ ቤኔፊት ይዞ እንደሚመጣ ተስፋ እናደርጋለን። ሶ ኔክስት ስቴፖች የቀሩን ስቴፖች አሉ። ያ ፊት አጠቃላይ የፋሚሊ ሄልዝ ኢንሹራንስ ላይ የሚቀሩ ስቴፖች እንዳሉትም ፋሚሊ ሜዲካል ኔትወርክ አሁን ኢንዶርስ ብናደርግም እያለቁ ያሉ ነገሮች አሉ። ሶ አንደኛው የሚቀረን እንግዲህ የገቨርናንስ ስትራክቸሩ፣ የፔሸንት ፍሎ ስትራክቸሩ፣ የኢንፎርሜሽን ፍሎ ስትራክቸሩ ዲጂታላይዝ ማድረግ አለብን፣ በቴክኖሎጂ ማገዝ አለብን። አይ ቲንክ 2-3 አካባቢ ኢንስቲትዩሽኖች ኢንሹር ቴክ ላይ እየሰራ እንደሆነ ፊት ዶክተር ግርማ አድርጓል። ሶ አንደኛው ትልቁ ሞጁል የፋሚሊ ሜዲካል ኔትወርክ ውስጥ ያለው የኢንፎርሜሽን ቅብብሎች ወይም ፍሎ ሞጁል ነው። ስለዚህ እሱን ሞጁል መጨረስና ኢንትሮዲውስ ማድረግ አንድ ትልቅ የሚገርም ነው። ሁለተኛ ክሌም ማኔጅመንትና ክሌም ፕሮሰሲንጉ ዲጂታላይዝ ማድረግ ክሪቲካል ነው። በተለይ ደግሞ በክሊኒካል ኦዲት ሰፖርት የተደረገ በጣም ታይምሊ የሆነ አሁን አንዱ ችግር በጣም ብዙ ኢንሹራንሶች ላይ አይ ቲንክ የናሽናል ኢንሹራንሱም ቻሌንጅ ይመስለኛል ክሌም ፕሮሰስ አድርጎ መክፈል ነው፣ የመዘግየት በወቅቱ ሪስፖንድ ያለ ማድረግ። ስለዚህ ይሄን ዲጂታላይዝ አድርጎ ሪል ታይም ሰፖርት የሚያደርጉት ቲሞች ኢንሹራላይዝ ማድረግ አንዱ የሚቀር ስራ ነው።
ከዛ ያው ሁልጊዜ አሁን ጤና ሚኒስቴር በተደጋጋሚ የሚለው ቃል አለ ኢኖቬሽን ነሰሳለ የሆነ ሚራክለስ የሆነ ኢኖቬሽን አይደለም። ዴይ ቱ ዴይ በምንሰራው ኤፊሽንሲን ለማሻሻል ፕሮፊታቢሊቲን ለመጨመር ክላይንት ሳቲስፋክሽንን ሞርቢዲቲን ለማሻሻል የሚደረጉ ማይነር ኢኖቬሽኖችን ኦፕን የሚያደርግ ፕላትፎርም ሰው እነዛ ኢኖቬሽኖች እንዴት ይሰበሰባሉ፣ እንዴት እነዚህ አይዲያዎች ወደ በኔትወርክ ውስጥ ኢምፕሊመንት ይደረጋሉ የሚለው ፍሎ ያችን ፍሎ ሰርተን አልጨረስናትም። እሱ ወርክአውት እያደረግን ምናልባት ላውንች እስከምናደርገው በሚቀጥሉ 2 ወር ውስጥ እነዚህ ነገሮች አልቀው የላውንችን ቀን አብሮ ላውንች ሊደረጉ የሚችሉ ማኑዋሎች ይዘን እንመጣለን የሚለው እንድትወስዱት ነው። እንደ ኮንክሉዥን እንግዲህ የመጀመሪያው ጥሪ ነው። ስለዚህ የቀራችሁ ጆይን ያላደረጋችሁ ፋሲሊቲዎች በተለይ ትልልቅ ከተሞች ያላችሁ throughout the country ጆይን እንዲያደርጉ ጥሪ ማቅረብ ነው የመጀመሪያው። ስለዚህ ይሄ ኔትወርክ እኛ as much as possible በጣም ብዙ ሪፒቴብል የሆኑ ፋሲሊቲዎች እንዲይዝ እንፈልጋለን። ይሄ አንደኛው ነው። ሁለተኛው እንግዲህ ይሄን በማድረግ የኢትዮጵያን በተለይ ደግሞ ፕራይቬት ሴክተር ላይ የሚሰጠው ሄልስ አገልግሎት ጥራቱን የጠበቀ ኮምፕሬሲቭነሱን የጠበቀ ሪስፖንሲቭ የሆነ ፊት ዶክተር አስቻለው ስለው እንደነበር የሌላ አገልግሎት ግዙ እንዳንላቸው ኮምፕሬንሲቭ የሆነ ሰርቪስ ፕሮቫይድ የሚያደርጉ ሄልስ ፋሲሊቲዎች ቢልድ ለማድረግ ይሄን እንቅስቃሴ ጆይን እንድታደርጉን አሁንም ጥሪ ያቀርባለሁ። ከዛ ይሄን በማድረግ ደግሞ የኢትዮጵያን ሄልስ ኬር ሲስተም በተወሰነ መንገድ መክፈል የሚችል ውስጡ ላለው ለተገልጋዩ ብቻ ሳይሆን ለአገልጋዩ መክፈል የሚችል ሆኖ እንዲሆን ሃንድ ኢን ሃንድ ሆነን አብዛኛው ኦፕሬሽናል ኮስት ሚኒማይዝ የሚያደርግ ኔትወርክ ሪያላይዝ ለማድረግ ነው ወርክአውት እያደረግን ያለ ነው። ስለ ይሄን ጆይን እንድታደርጉን የሄልስ ኬር ሲስተሙንም ኤፊሽንት እንዲሆን ለምናደርገው ጥረት አይ ቲንክ በተለይ ጆይን ያላደረጉ ሄልት ፋሲሊቲዎች ጆይን እንዲያደርጉን በዚሁ ጥሪ ያቀርባለሁ። መጨረሻ እንግዲህ የሄልስ ኬራችን ዶሜስቲካሊ ፈንድ ማድረግ መጀመር አለብን። አሁን ፊት ዶክተር ቡልቀን ሲያቀርበው ትንሽ ቁጥር አይደለም። የኢትዮጵያ ሄልት ሲስተሙ 34-35% ወይም ደግሞ 1/3 በሆነ ሰው ነው ፈንድ የሚደረገው ማለት የሆነ ሰው የሆነ ነገር ሊያደርገን ይችላል እንደማለት ነው። ኦልሞስት 1/3 30% ሰዎች ከኪሳቸው አውጥተው ነው የሚከፍሉት ማለት አት ኤኒ ታይም እኛ ጋር መጥተው ባንክራፕትድ ሆኖ ሰዎች ለሄልስ ኬር ብለው ያላቸው ነገር በሙሉ ሊያጡ የሚችሉበት ሩቅ እንዳልሆነ ነው። እኔ በምሰራበት አንድ ፊልድ ሪሰንትሊ አንድ ፐብሊሽ ያደረግነው አርቲክል እናቶች ህፃናት ልጆች ሲያሳክሙ በርዝ ዲፌክት ያለው ልጆች ሲያሳክሙ ካታስትሮፊክ ሄልዝ ኤክስፔንዲቸሩ ምን ያክል ነው የሚል አይ ቲንክ ዶክተር ነቢያት እሱ ነው ፐብሊሽ ያደረገው አርቲክል እዚህ ያለ እሱን ስናየው ኦልሞስት 68% of a family who have a child with XYZ problem get into catastrophic health expenditure አዲስ አበባ መጥቶ አሳክሞ ያላቸው በሬ በግ ሽጠው ነው ሊትራሊ ኋላ ገና ከዜሮ ነው የሚጀምሩት ላይፍ ማለት ነው። ይሄ ዴይ ቱ ዴይ ሪያሊቲ ነው፣ አዲስ ነገር አይደለም ለኛ ማለት ነው። እና ይሄን ሪያሊቲ በተወሰነ መንገድ ማገዝ የሚችል ኢኒሺዬቲቭ ነው ይዘን የመጣ ነው። አይ ቲንክ ይሄን ኔትወርክ ጆይን በማድረግ አይ ቲንክ ስትሬንግዝን ብታረጉ አት ዘ ኤንድ ኦፍ ዘ ዴይ ለሁላችንም ሪስፖንሲቭ የሆነ ሄልስ ኬር ፋሲሊቲስ ኢትዮጵያ ውስጥ ሪያላይዝ ማድረግ እንችላለን ብዬ አስባለሁ። ይሄ ኔትወርክ ኦልሬዲ ስታብሊሽ ተደርገዋል። ዛሬ ምናልባት ኋላ መጨረሻ ላይ ዶክተር ሰብሳቢያችን ኢንዶርስ ሊያደርገው ይችላል። ከዛሬ ጀምሮ ይሄ ኔትወርክ ስታብሊሽ ተደርገዋል ብለን ነው የምንወስደው። ፕሮፋይል ኢንስቲቱሽናላይዝ ማድረግ በቴክኖሎጂ ማያያዝ ለሚቀጥሉት የአንድና የሁለት ወር ስራ ሆኖ ምናልባት ይሄን ኢንሹራንስ ካምፓኒ ኢንዶርስ ሲደረግ አብሮ ዲጂታላይዝድ የሆነ ኔትወርክ ኦፍ ሜዲካል ፋሲሊቲስ አዲስ አበባና ከአዲስ አበባ ውጭ የምናይ ይሆናል። that would be the first time maybe in Ethiopian private health sector experience ይሄን ደግሞ ለማድረግ ኢኒሺየት ስላደረግን we're proud and we're happy to have you guys here. Thank you very much. አመሰግናለሁ።